ንጹህ መስዋዕት ስለሚያስፈልግ እሱም መስዋዕት ከፍሎ ከአብ ጋር አስታርቆታል። በቃ ይሄንን ነው እናውቀዋለን። እኛውን እሱ አይደለም ጥያቄያችን ማለት የሆነ ወገቤን አከከኝ እያልኩ እግሬን አትከክልኝ። አሁን እኔ ጠየቅኩ ምንድነው የተሰቀለው አልኩክ፣ ፈጣሪ ነው አምላክ ነው የተሰቀለው አልከኝ አይደለ? ይሄ ነው መልስክ። አዎ እኮ አልኩህ እኮ እሱን አልኩህ። የሞተውስ አምላክ ነው ሰው ነው? አምላክ ፈጣሪ አልኩህ እኮ አምላካችን ነው። ፍጡር ኦኬ፣ ፈጣሪ ይሞታል ማለት ነው። ፈጣሪ ይሞታል ማለት ነው። ይኸውልህ ቅድም ምን ብያለሁ መሰለህ? ፍቅሩን በዚህ ልክ ነው ለኛ ሊያሳየን ነው እንጂ እሱ ይሄንን ነገር እንትን ማለት አቅም ሳይኖረው ቀርቶ አይደለም። ገብቷል አይደል? በቃ ያሳያችሁ፣ ችግር የለውም ሊያሳያችሁ ፈልጎ ነው። ስለዚህ ፈጣሪ ይሞታል ፍቅሩን ለማሳየት አይደለም። ፈጣሪ ይሞታል። ኖ እኮ ፈጣሪ ይሞታል። እንደዛ አይደለም። አረ ፕሊስ ባክተው፣ እኔ እንደዛ እያልኩ አይደለም። እኔ አሁን እዚህ ጋር በሰላም እኮ ስማ ልንገርህ፣ ለአንተ ፍቅሩን ለማሳየት ፈጣሪ ለአንተ ኃጢአት ሞተልክ፣ ፍቅሩን እስከ ሞት ድረስ አይደለ? ገብቷል አይደለ? ማንም እስከ ሞት ድረስ የሚሄድ የለም። ገብቷል አይደለ? ገባኝ። ስለዚህ አሁን ገብቶኛል። ፈጣሪ ሞታል። ይል ወንድም እስቲ ሱራን አስገባውና እሱን ጥያቄ ጣልቃ አትግቢ እሺ። ሂሩት እኔ ሰው ጣልቃ ሲገባ ጢምቢሬ ይዞራልና በታትናቸዋለሁ። እንደዛ እንዳይሆን ልክ እሱ ሲመጣ የፈለግሽውን ልጅ አስገባልሻለሁ። አሁን ቱ ዘ ፖይንት እናወራ። ስለዚህ ፈጣሪ ይሞታል ለአንተ ፍቅሩን ለመግለጽ ሮሚዮ እኮ ነው እያልኩ ያሉት። ገብቶሃል አይደለ? ከሞተ በኋላ ወዴት ይሞታል በለኝና ጨረስን እኮ ይሞታል በለኝ። አዎ ይሞታል። ቴንኪው በቃ ግን የሚሞተው ቴንኪው በቃ ምን ለአንተ ፍቅሩን ለማሳየት ይነሳል፣ ችግር የለውም። ቴንኪው ዋናው መሞቱ ነው። ለአንተ ፍቅር ብሎ በመስቀል ላይ የሞተ ፈጣሪ አለ አይደል? እሺ ቀጥል ሮሚዮ። እየሰማሁ ነው። ቀጥል። በመስቀሉ ላይ ከሞተው ፈጣሪ ሌላ ያልሞተ ፈጣሪ አለ? የለም። ራሱ አንድ አምላክ። ኦኬ አንድ አምላክ ነው። ኦኬ አብ ሞቷል አይደል? አብ ሞቷል። አሁን ምን ብያለሁ ቅድም? ይኸውልህ አንዳንድ በእኛ አይምሮ ሊመዘኑ የማይችሉ ገብቶሃል አይደለ? እንዲህ በቀላሉ በተራ እኮ ማን መዝኖ ከሆነ አቀጥለው ሊመዘኑ የማይችሉ እኮ ማን ገልጸው ከሆነ ይቅር አሉ። ገብቶሃል እኮ ማን ችለው ከሆነ ይቅር። መግለጽ የምንችል ከሆነ እንቀጥል፣ መግለጽ የማንችል ከሆነ እናቁመው። መግለጽ የምንችል ከሆነ እንቀጥል፣ መግለጽ የማንችል ከሆነ እናቁመው። መግለጽ ትችላለህ? እንቀጥል። አይ ሐሳብ ብንቀይር ይሻላል። በቃ አይ አባባሌ ገብቷል። ሮሚዮ ይኸውልህ አሁን ትልቁ ችግር እኮ ማለት ከኛ ጋር አይደለም እኮ በሐሳብ ማትግባባው